ጀሮም ከሚስቱ ጋር ተኝቶ እንዳለ ጣሪያ ላይ የሚንኮሻኮሽ ድምፅ ሰምቶ ይነቃል። የዛሬው ታሪክ ያስገረመኝና ለምን ብዬ እንዳስብ ያደርገኝ እውነተኛ ታሪክ ነው። በሳምንቱ 2 ጊዜ ቪዲዮ ስለምንለቅ የደወል ምልክቷን መጫን እንዳትረሱ። ወደ ታሪኩ ልሰዳለሁ። ጀሮም ጣሪያቸው ላይ ምን እየተንኮሻኮሸ እንደሆነ ግራ ገብቶታል። ቢሆንም ግን ምንም ማድረግ አልፈለገም። የድሮ አፓርትመንት ስለሆነ ሽኮኮ የምትባል እንስሳ ገብታ ሊሆን ይችላል እያለ ከራሱ ጋር እያወራ የሚንኮሻኮሹ ድምፅ ዝም አለ። እሱም አቋርጦት የነበረውን እንቅልፍ ቀጠለው። ጠዋት ሲነሱ ማታ ጣሪያቸው ላይ ሲንኮሻኮሽ የነበረውን ድምፅ ሰምተሻል ብሎ ሚስቱን ጠየቃት። እሷም አዎ ከዚህ በፊትም ሰምታ እንደነበርና እንስሳ ነው ብላ እንደገመተች ነገረችው። እሱም ልክ ነሽ ብሎ ሌላ ወሬ ማውረድ ጀመሩ። በነጋታውም ድጋሚ ጣሪያቸው ላይ የሚንኮሻኮሽ ድምፅ ሰምቶ ይነቃል። ሲነቁ ግን እንደሌላው ጊዜ ድምፅ ብቻ አልነበረ። በአየር ማስወጫና ማስገቢያ በኩል የእጅ ባትሪ ብርሃን የሚመስል ነገር ታያቸው። ጀሮም ለማጣራት ተነሳና ለማየት ሞከረ። የአየር ማስወጫው ወደ ታች የተዘቀዘቀ ስለሆነ ሊታየው አልቻለም። ሚስቱ ና በቃተኛ የጎረቤታችን ቤት እየታደሰ እንደሆነ ሰምቻለሁ። አምሽተው እየሰሩ ይሆናል። ከነሱ ቤት ወደኛ ቤት ብርሃን የገባው አለችው። እሱም ሰዓቱ ምሽት ስለነበር ምንም ማድረግ አልቻለም። ነገ ሄጄ ጎረቤት እጠይቃለሁ ብሎ ተኛ። በነጋታው ተነስቶ ሮበርት አርቪላ ተብሎ የሚጠራው ጎረቤት ጋር ሄዶ ጠየቀው። ወደኛ ቤት ብርሃን በአየር ማስወጫ በኩል እየበራ ነበር፣ ምናልባት ጣሪያ ቀዳዳ ይኖረው ይሆን ብሎ ጠየቀው። እሱም አሪፍ አድርጎ እንዳሳደሰውና ምንም አይነት ቀዳዳ እንደሌለበት ነገረው። ጀሮም ነገሩ እያሳሰበው መጣ። ድብቅ ካሜራ ገዝቶ የጣሪያው ሰገነት ላይ ገጠመው። በነጋታው ካሜራውን ከሰገነቱ ላይ አውርዶ ኮምፒውተር ላይ ከፈተው። ከሚስቱ ጋር ሆኖ እያዩ መደናቀጥ ጀመሩ። ጎረቤታቸው ሮበርት እንጨትና መብሻ ይዞ ቀስ ብሎ እየተንፏቀቀ ጀሮም ሚስቱና የ10 ወር ልጁ የሚተኙበት ክፍል በቀስታ በስቶ ለ30 ደቂቃ ያክል ህፃኗ ልጅ ላይ ካፈጠጠ በኋላ በያዙ ኢንሱሌሽን ደፍኖት ቀስ እያለ ድጋሚ ወደ ቤቱ ሲመለስ አዩት። ወዲያውኑ ፖሊስ ጠርተው ቪዲዮን አሳዩአቸው። ፖሊሶቹ ቪዲዮን እንዳዩት ወዲያውኑ ሮበርት ጋር ሄደው አሰሩት። ጣሪያው ላይ ወጥተው ሲመለከቱ የተበሳሱ ቦታዎች እንዳሉና ይህን ነገር በተደጋጋሚ ሲያደርገው እንደነበር አወቁ። ሮበርት ፍርድ ቤት ቀርቦ የሰው ቤት ያለ ፍቃድ በመግባትና መብት በመጣስ ለጀሮምና ለቤተሰቦቹ $2245 እንዲከፍል ከዚህ በኋላ በማስጠንቀቂያ ምንም አይነት ጥፋት ቢያዝበት እንደሚታሰር ተነግሮት በማስጠንቀቂያ ተፈታ። ይሄ ቪዲዮ ሮበርት በጣሪያው በኩል ሲገባ የሚያሳይ ቪዲዮ ነው። ለምን እንደዚህ እንዳደረገ እስካሁን ድረስ ምንም የሚገልጽ መረጃ የለም። እናንተ ለምን ያደረገው ይመስላችሁ?